ሄሎ አለቃ። እንዴት ዋልኩ መኮንን? አለሁ እግዚአብሔር ይመስገን። አንተ እንዴት ነህ? አለሁ እግዚአብሔር ይመስገን። እሺ ምን ልታዘዝ? ዛሬ ሌሊቱን ሰርተ ማደር ያለብህ አንድ አስቸኳይ ስራ ነበር። ምንድነው? አልገባኝም። አንድ የተከራየሁት ቤት አለ። እዛ ቤት ውስጥ ድብቅ ቦታ ላይ ካሜራ ታስቀምጥልኛለህ? እሺ ጥሩ። ግን ቤቱ የት ነው? ኦሆ ጥያቄ አታብዛ። የተባልከውን እሺ አደርጋለሁ ማለት ይልመድብህ። ቦታው ግልጽ ቦታ ላይ ስለሆነ ብዙ አያስቸግርህ። ተግባባን? እሺ አለቃ። የቤቱን ቁልፍና ካሜራ ቤት መተህ መውሰድ ይችላል። እሺ አለቃ። እኔ ምንሽ ልጅ ገንዘቡን ከየት አምጥተሽው ነው? ስራ ሰርቼ ነው እማዬ። ትምህርትሽን እኮ ገና አልጨረስሽ። ምን አይነት ስራ ነው የምትሰሪው? እማዬ ሁሉም ስራ እኮ የግድ ዲግሪና ዲፕሎማ ያስፈልገው። እሱስ እኔም ዲግሪና ዲፕሎማ ስላላስፈለገኝ ነው የቤት ሰራተኛ የሆንኩት። ኧረ እኔ እንደሱ ለማለት ፈልጌ አይደለም፣ ግን በቃ ስራ ሰርቼ ነው ለማለት ይፈልግ። ቆይ ስራሽ ምንድነው? ስም የለውም እንዴ? ይኸውልሽ እማዬ ከውጭ ሀገር የመጡ ተመራማሪዎች አሉ እና ለእነሱ ቋንቋ ማስተርጎምና የተለያዩ ነገሮችን ማገዝ ነው። እነሱ ደግሞ የሚፈልጉት ቋንቋ ላይ በጣም ጎበዝ የሆነ ሰው ነበረ። እኔ ቋንቋ ላይ ጎበዝ ስለሆንኩኝ በቃ ቀጠሩ። እሺ እንግዲህ እማዬ ያልኩሽን ነገር አሰብሽበት? ለሱ እንኳን ጊዜ ይፈልጋለሁ። ይሄ እኮ ምንም ጊዜ የሚያስፈልገው ነገር አይደለም። በቃ እኛ እዚህ ቤት ከበቂ በላይ ቆይተናል። አሁን ደግሞ የራሳችን ህይወት መኖር አለብን። እንደውም ሳስበው እዚህ ቤት መቆየታችን ጦስ እየሆነብን ያለው። አይ የኔ ልጅ እዚህ ቤት ስለቆየን ነው ብለሽ ነው ጦስ የሆነብን? አዎ እማዬ። እኔ ምንሽ የሚበላ ነገር ትፈልጊያለሽ እንዴ? አልፈልግም፣ ደክሞኛል። ማረፍ ብቻ ነው ፈልገው። አረ ምን አገባኝ። ራብ ሲልጥሽና ሲገሸለጥሽ መተሽ ትበያለሽ። ወይቻው እንዴት ነህ ታዲያ? እየተሻለክ ነው? ደህና ነኝ፣ አሁን በጣም ተሻለኝ። ነብዩ ግን ይሄን ነገር እንደቀልድ ማየት የለብህም። የቱን ነገር? ቅድም ሳልነግርህ ወጣሁ። ማለቴ ይሄን ነገር እንደቀላል ማየት የለብህም። የሆነ ሰው ሆን ብሎ ሊጎዳ ፈልጎ ቢሆንስ? ያን ያህል እንኳን የሚያስጨንቅ ነገር አይደለም። በቃ ተራ የሰፈር ሌቦች ናቸው። የሆነ ሊያገኙ የሚችሉት ነገር ያለ መስሏቸው ነበር እንጂ ሌላ ነገር አይደለም። እኔ ግን አልመሰለኝም። ፌበና ተጨነቂ። ነብዩ ሌባ ከተባለ እኮ ሌባ ነው። ለምን 20 ብርም ቢሆን አይኖርህም? መውሰዳቸው አይቀርም ነበር። አንተ ደግሞ በዛ ሰዓት ራስህን ስተህ ነበር። ስለዚህ የፈለጉትን ነገር ማድረግ ይችሉ ነበር። ያው ኪሴን ፈትሸውት እኮ መታወቂያን ይዘውት ሄደዋል። እንዴ ነብዩ፣ እኔንም እኮ ያጠራጠረኝ እሱ ነው። እንዴት ቆይ ስልክህን እንኳን እኮ አልወሰዱብህም? መርጠው እንዴት መታወቂያ ይወስዳሉ? እየገረመኝ እኮ እሱ ነው። እንጂ እውነትሽን እኮ ነው። ሌቦች ቢሆኑ ኖሮ ሁለቱንም ኪሴን ይፈትሹት ነበር። ግን እንዴት መታወቂያን ብቻ ሊወስዱ ይችላል? አየህ አይደል? ልክ እኮ ነሽ። ደግሞ በሌላኛው ኪሴ እኮ ገንዘብና ስልኬም ነበር። እሱን እኮ አልወሰዱብኝም። አየህ፣ እኔም እኮ ያልኩህ እሱን ነው። ሆን ብለው ቆይ አንተን ሊጎዱ አስበው ቢሆንስ? መስረቁን ሳይሆን አስበውበት መጥተው ሊጎዱ ቢሆንስ? አንቺ ያው ልክ ብለሻል። እንደዛም እኮ ሊሆን ይችላል። ይኸውልህ ጉዳዩን ግን እንደተራ ነገር አትይውሽ። እውነትሽን ነው። እኔም እንደዋዛ አለው። አዎ እሺ በቃ አሁን በጣም ደክሞኛል። ነገ እናወራለን። እሺ በቃ እናወራለን። ደህና ደር። እሺ ደህና ደሪ። ስትሰሪ እኮ እያየሁሽ ነበር። እኔማ ጨርሻለሁ። በቃ አሁን ልሄድ ነው። ዛሬ እንዴት ነው ቶሎ የጨረሽው? ሁሌ እኮ በዚህ ሰዓት ነው የምጨርሰው።
አይ ቢሆንም ግን ዛሬ በጣም ፈጥነሻል። የሆነ የተለየ ነገርማ አለ። ደግሞ ደክሞኛል ዛሬ። ቶሎ ወደ ቤት መሄድ አለብኝ። በቃ አንቺ ስራሽን ከጨረሽ ወደ ወሮት ብለሽ ወደ ቤት ሲሆን ነው የምትሄጂው። አንዳንዴ እንኳን እና ታዲያ እዚህ ምን አደርጋለሁ? በቃ እኛ እንደ ሰው ማቁጥሪንም ማለት ነው። ስራ ፈት ስንትና ስንት የሚሰራ ስራ እያለ አንተ ደግሞ ጭራሽ እንደ ሰው ቆጥሪ ምናምን ትላለህ እንዴ? እሺ በቃ እንደዛ ከሆነ ምግብ አቅርቢልኝ። ይኸውልህ ልጅ ነብዩ፣ ከጋሼ ጋር ሂሳብ ስንስማማ ምግብ መስራት ነው እንጂ ምግብ ማቅረብን አልተስማማንም። ምን? አዎ እኔ ደግሞ ያልተከፈለኝ ስራ አልሰራም። እሺ እንደዛ ከሆነ አሁን የምታቀርቢበትን እኔ ያስብልሻለሁ። ስለዚህ አቅርቢልኝ። እንደሱ ከሆነ በደንብ ይስማማኛል፣ አቀርብልሃለሁ። በላሁን እንስማማ። እሺ ስንት ብር ነው የምትፈልጊው ንገሪኝ። እንግዲህ አንተ የምትለውን ሰምቼ ካልተስማማው እነግርሃለሁ። ስለዚህ አንተ ጥራ። እኔ እኮ ሳሎን አንቺ ነሽ ዋጋሽን መናገር ያለብሽ። እኔም ስለ አንቺ ዋጋ በምን አውቃለሁ? አንተ ቀልድ ነው መሰለኝ ያዝከው። ድሮም አንተ ማመን ብቻ እንዴ። እሺ በቃ ይሄ 200 ነው እንዴ? 200 ብር ምን አላት? እስቲ አስበው። መሶብ ከፍቼ እንጀራ አድርጌ ከዛ ወጥ ጨምሬ ድስቱንም ከፍተዋለሁ። ይሄ እኮ በጣም ከባድ ስራ ነው። እና 200 ብር አነሳኝ ነው ብትይው? ይኸውልህ እኔ በቃ በጣም የዋህ ነኝ። ስለዚህ 200 ብር ጨምርና እቀበልሃለሁ። እሺ በቃ ጨምርልሻለሁ። ለማንኛውም ግን ይሄኛሽ አላቀርብልህም እንደው። ለምን? ቆይ አንተ ራስህ አቅርበህ መብላት አትችልም እንዴ? እሱ እንኳን ራሴ አቅርቤ መብላት እችላለሁ። እኔ ግን እንድትቆይ ስለፈለኩ ነው እንጂ አራበኝም ነበር። ምን? አዎ እንድትቆይ ስለፈለኩ ነው። አራበኝ። እኔም እኮ መሄድ አልፈልግም። አትሂጂ ትሄድ እናቴ የምጫጫታ ነው ሰው አባዬ አይኔ ውስጥ እኮ የሆነ ነገር ገባብኝና አፍ በይልኝ ብያት እንድታወጣልኝ እሷ ጋር መጥቼ ረበሽኩ አይደል እንዴ? ይሄን ያህል? አዎ ጋሼ አይን ውስጥ እኮ የሆነ ነገር ገብቶበት ነው። ስራ ጨርሰሻል? እየወጣሽ ነው ወይስ? አይ ጨርሻለሁ፣ ግን ጋሼ የሚፈልጉት ነገር ካለ ችግር የለውም አመጣልዎታለሁ። ኖ አይ እኔ የምንፈልገው ነገር የለም። ስራ ከጨረሽ መሄድ ትችያለሽ። አባዬ ጉንፋን ልጄ ነው መሰለኝ በጣም እያሳለኝ ነው። ወይ ጉድ! የዝንጅብል ሻይ ሳያስፈልገኝ አይቀርም። ሄዳ ታፈልኛለሽ? አፈላለሁ። መቼም እንዲህ እያሳለው ዝም ብለሽው አትሄጂም። ሻዩን አፊለት፣ እኔም ገብቼ አረፍ ልበል። አዎ እሺ፣ አፈላለታለሁ። በቃ አፊ ጽጌረዳ ጅሏ አንቺ ነሽ። ሲጀመር ማን እንደዚህ አይነት ሰው አፍቅር ያለሽ? ማን እንደዚህ አይነት ሰው ልብሽን ስጭ ያለሽ? ቆይ ከአባትሽ አትማሪም ነበር? ወንዶች ድራማቸው ሲያልቅ ጣጣሽን ጥለው እንደሚሄዱ እኮ እየተነገረሽ ነበር ያደግሽው። ምን ሆኜ ነው? ወይ ልጅ መጣሽ? እንዴት አደርሽ? እንዴ ያለሽ እማዬ ኩርፊያው ለቀቀሽ ማለት ነው? ምን የሚያስኮርፍ ነገር አለ ብለሽ ነው? በምን አንጀትስ ባንቺ ጨክናለሁ ልጄ? ወይኔ በጣም ነው ደስ ያለኝ እውነት። እኔ ከሁሉም ነገር በላይ አንቺን የማኩረፍሽ ነው በጣም ያሳዘነኝ የነበረው። ደስ ብሎኛል። አሁን ያለፈው አልፏል የኔ ልጅ። ይልቅንስ ትድርቅ አትበይ። እስኪ ይህን ጋብቻ ተቀበይ። እማዬ ቆይ እኔን ይህን ያክል እንድትጠራጠሪኝና እንደ ባለጌ እንድትይኝ ያደረገሽ ነገር ምንድን ነው? ልጄ እባክሽ አሁን ያለፈው አንቺ ያደረግሽውም እኔ ያደረግኩትም አልፏል። አሁን ሁሉንም ነገር ተይና ጋብቻውን ተቀበይ። እማዬ እኔ አንቺ አድርጋለሽ ብለሽ የምታስቢው ነገር በሙሉ አላደረኩም። ቆይ እኔ ያለ እድሜ የማይሆን ህይወት ውስጥ ገብቼ እየተሰቃየሁ እንድኖር ነው እንዴ የምትፈልጊው? ልጄ እንደው ምን አይነት አጣብቅኝ ውስጥ ምን አይነት መከራ ውስጥ ነው የተጣበቅኩት? እንደው ምን አይነት ነገር ውስጥ ነው የገባሁት? እንደው መድኃኒዓለም እባክህ አንተ እርዳኝ። ይኸውልሽ ስሚኝ፣
እኔ አንቺ እንደምታስበት ባለጌ ልጅ አይደለሁኝም። በቃ ከዚህ ቤት ለቀን እንወጣ፣ ከዛ በኋላ ሰላማችንን እናገኛለን። ይኸውልሽ የኔ ልጅ አንቺ እንደምታወሪው ሁሉም ነገር ቀላል አይደለም። እማዬ ቆይ ግን አንቺ እንዴት ነው ያንን ሁሉ ነገር ታደርጋለሽ ብለሽ ያመንሹ? አሁንም ቢሆን በአይኔ ያየሁትና በጆሮ የሰማሁትን ነገር ልትከጂኝ አትሞክሪ። ከዚህ በኋላ ለአንቺ ያለሽው አንቺና አንቺ ብቻ ነሽ። እንዴ እማዬ ይኸውልሽ ልጄ ለራስሽ ህይወት ኃላፊነት የምትወስጂው ራስሽ ነሽ። ማንም መጥቶ እንደዚህ አድርጊ እንደዚህ አታድርጊ ቢልሽ አንቺ ነሽ የምትወስኚው። ከዚህ በኋላ አንቺ ትልቅ ሴት ነሽ። እኔ እንደ ጎንበዝና ጠንካራ ሴት እንድትሆኚ አድርጌ ያሳድግሻለሁ። አዎ እማዬ እኔም እኮ አሁን በጣም ጠንካራ ሴት ነኝ። ባንቺ አይደል የወጣሁት? የማደርገውን ነገር በሙሉ ጠንቅቄ የማውቅ ሰው ነኝ። ይኸውልሽ ልጄ ለወደፊት ያለውን ህይወትሽን የምትወስኚው ራስሽ ነሽ። እኔ እናትሽ በሰው ቤት ዝቅ ብዬ ራሴን ዝቅ አድርጌ ያሳድግሻለሁ። ካደግሽም በኋላ ደግሞ የማይሆንን ነገር ሁኜ ነው ለዚህ ያበቃሽ። ከዚህ በኋላ እኔ ካንቺ ህይወት ውስጥ ወጥቻለሁ። እመቤቴ ካንቺ ጋር ትሆን እኔ ልጅ። እማዬ በጣም ነው እሺ የማመሰግነው። በጣም አመሰግናለሁ። ደግሞ ታያለሽ በእኔ ምክንያት አንገትሽን ቀና ታደርጊያለሽ እንጂ መቼም አንገትሽን አትደፊ። እንግዲህ እመቤቴ ትከተልሽ። እኔ ከዚህ በላይ ምንም ላደርግሽ አልችልም ልጄ። እማዬ በቃ አሁን ክላስ ረፍዶብኛል። ልሂድ እሺ። እኔ ያለፍኩትን አታልፊም ልጄ። ብታጠፊም የጥፋትሽን አምላክ ይቅር ይበልሽ። እንዴት አደሩ አቶ መስፍን? እንዴት ዋልሽ ፍቅርተ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነው እርሶ? ደህና ነኝ እግዚአብሔር ይመስገን። እናንተ ደህና ናችሁ? ይመስገነው ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። ቆይ ግን ዛሬ እንዴት ነው? በጠዋት በሰላም ነው? አይ በሰላም ነው። ስለ አንድ ቁም ነገር ላነጋግራችሁ ፈልጌ ነበር። ምን ነው አቶ መስፍን በሰላም? አይ አይዞሽ በሰላም ነው። እንዴ ታዲያ ምን ችግር አለው? ዛሬውኑ እርሶ ያሉበት ቦታ መምጣት እችላለሁ። ኖ አንቺን ብቻ ሳይሆን የጽጌረዳ እናትንም አንድ ላይ ነው ላነጋግራችሁ የምፈልገው። ይኸውልዎት አቶ መስፍን ባለፈው በተፈጠረው ችግር ምንም አይነት ሀሳብ እንዳይገቡት፣ ድጋሚ አይፈጠርም። ድጋሚ እንደዛ አይነት ነገር እንዳይፈጠር አድርጌ ነው የነገርኳት። ለማንኛውም ሰው ቤት ሳያሳውቁ መምጣት እንደ ድፍረት ስለምቆጥረው ቀድሜ ላሳውቅሽ ብዬ ነው የደወልኩልሽ። እየመጣው ነው ወደ አንቺ። እንዴ እውነት እርሶ ወደ እኔ ቤት እየመጡ ነው? አዎ መጣሁኝ። በ30 ደቂቃ ውስጥ ደርሳለሁ። ለማንኛውም እሺ በጣም ጥሩ ጠብቆታለሁ። ወይኔ አምላኬ እንዴት ነው በድንገት እንደዚህ ይመጣል ያለኝ? ምን አስበው ነው? ዘርፌ ወይ እዚህ ነሽ እንዴ? አቤት ትጠራሽ? እንዴት ነሽ? እኔ የምልሽ ሱቅ ሂጂና እስኪ ስጋ ቤት ሄደሽ የምትፈልጊውን ነገር ገዛዝተሽ ነኝ። እኔ ብሩን አስገባለታለሁ። እስከዛ እኔ ቤቱን አስተካክላለሁ። ምን ነው የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም። እንግዳ ሊመጣ ስለሆነ ነው። ማለት አለ ሁሉም ነገር አለ፣ የሚሰራ ነገር አለ። አዎ አቶ መስፍን ይመጣሉ። ስለዚህ ጠበስበስ አድርገን እንድናቀርብላቸው ብዬ ነው። በሂጂ ቶሎ። እሺ እሺ።
ጽጌረዳ፣ ከዚህ ነገር ልታደግሽ ባለመቻል እንዴት አረፈድክ ዮኒ? እንዴት አረፈድሽ ጽጌረዳ? አለሁልህ። እየመጣሽ ነው ወይስ ገና ነሽ? አይ አሁን እንኳን ገና ወደ ክላስ እየሄድኩኝ ነው። በቃ እንደዛ ከሆነ ክላስ ክትጨርሺ እኔም አንድ ቦታ ደረስ ብዬ እመጣለሁ። አይ እኔ እንደውም ዛሬ ወደ ክላስ ባልሄድ በጣም ደስ ይለኝ ነበር። በጣም ብዙ ቀን ስለቀረው ነው ዛሬ ራሱ የምገባው። አዎ ይገባኛል። ደግሞ ቅድሚያ መስጠት ያለብሽም ለትምህርትሽ ነው። ለሱ ብለሽ አይደል ይሄን ሁሉ መስዋዕትነት እየከፈልሽ ያለሽው? እሱስ ልክ ብለሃል። እሺ በቃ ለማንኛውም ክላስ ስጨርሺ ደውይልኝ። እሺ ዮኒ። እሺ ካሜራዎቹን የድምጽ መቅጃውን ስነ ስርዓት አስቀምጫለሁ። በጣም ጥሩ መኮንን፣ በጣም አመሰግናለሁ። ምስጋና አያስፈልግም፣ ስራዬን የሰራው። አንድ የምወደው አባባል አለ። ምንድነው? አይጥ ለመሞቷ የድመት አፍንጫ ታሽታለች ይባላል። ታዲያ ይህን ነገር ለእኔ መንገድ ለምን አስፈለገ? ጽጌረዳን እያጠመድኳት ስለሆነ ተናዳላል። መናደድ ሳይሆን ሌላ ሰው ቢሆን ደስ ይላል። አይኖቹ ውስጥ በቀል እንዳለ ያስታውቃል። ይህ ስራ እስከሚያልቅ ከጭንቅላት ይህን ነገር አውጣው እና ደግሞ ባለፈው እንዳልኩ ፍቅር ምናምን የሚባል ነገር ጭራሽ እንዳታስብ። አልገባኝም። የምን ፍቅር ነው? ጽጌረዳን ታፈቅራታለህ? ዮናስ ምን ሆነሃል? ስለምን ፍቅር ነው የምታወራው? የምን ፍቅር ነው? መኮንን፣ ጽጌረዳን እንደምታፈቅራት አውቃለሁ። የጽጌረዳን ፍቅር መርጠህና እንደምታፈቅራት ከነገርካት አስታውስ፣ ከዚህ በፊት የሰራቸው እያንዳንዱ ወንጀሎች ወህኒ ቤት እንደሚያስወረውሩና እድሜ ልክህን እዛ እንደምትበሰብስ። ጥሩ ላስታውስ ብዬ ነው። ግን እኮ አንተ ባታስታውሰኝ ምንም አልረሳሁት። በል መልካም ቀን። መልካም ቀን። በቃ እንግዲህ ቤታችንም ጸድቷል፣ ምግብም በቂ ተዘጋጅቷል። ማቅረብ ብቻ ነው ሲመጡ። አዎ ቲ ሁሉም ነገር ተዘጋጅቷል። እንደው ትንሽ አጣደፉን እንጂ። አይ ተይኝ፣ ሀብታም እንቀልባለሁ ብለሽ ነው? እሳቸው እንኳን ሰው ቤት መጥተው ሊቀመጡ አሜሪካና አውሮፓ ራሱ ደረስ መለስ አይደለም የሚሉት። እሱስ ልክ ነሽ እቴ። አስበሽዋል? ጽጌረዳ ግን እሳቸውን አግብታ ብትኖር እንዴት አይነት የተደላደለ ህይወት እንደሚኖራት። አንቺ ራሱ ከሀብትና ከክብር ጋር እንደዚህ አይነት ሰው ማግኘት በጣም እድለኛ መሆን ነው። እቴ አንድ ነገር ላናገርሽ ፈልጌ ነበረ። ዘርፌ ምንድነው እሱ? አሁን ሰዓቱ አይደለም፣ በኋላ ታወሪኛለሽ። አይ እቴ ትንሽ ደቂቃ ሰተሽን ብናወራ ጥሩ ነበረ። ዘርፌ አሁን ሰዓቱ አይደለም አልኩሽ አይደል እንዴ? ምን ማለትሽ ነው? እቴ ጉዳዩ እኮ በቃ ይበቃሻል። ምንድነው ሁሉ ነገር ባንዴ ልናገር ብሎ ድርቅ ማለት? በስራሽ ዘርፌ። እሺ ፍቅርተ አልገባኝም። አሁንም እንደተናደድሽብኝ ነው? ነብዩ ቆይ ለምን አትወኝም? በጣም እያስጨነከኝ ነው። እኔ ነፃነቴን እፈልገዋለሁ። ቆይ ለምንድን የተፈጠረው ነገር በግልጽ ማትነግሪኝ? የተፈጠረውን ነገር ላይ ያደረከውን ነገርማ በደንብ ታውቃለህ። ለምንድን ነው የምነግርህ? አሁን ወደ ክላስ ነሽ መሰለኝ። ከክላስ በኋላ ለምን 20 ደቂቃ ስተሽኝ በግልጽ ነው? አልችልም። እሺ በቃ 10 ደቂቃ ስጭኝ። ያረከውን ነገር ንገረኛልሽኝ አይደል? እሱን እንኳን እንድነግርሽ እድል ስጭኝ እንጂ። ሁሌ የምንገናኝበት ቦታ ተጠብቃለሁ። እሺ ግን እንዳታረፍድ የምሄድበት ቦታ ስላለ ቶሎ ነው። እርግጠኛ ነኝ ቀድሜሽ ነው የምገኘው። ለማለት
አልሰማሁሽም ነበር። ሁሉ ስጠራ ጆሮውን በልተዋል እንዴ? ኧረ እኔ አልሰማሁሽም። ሁሉ ስጠራ የት ነበርክ? ደግሞ ስልክ ስለምንድን ነው የማታነሳው? መቼ ደውለሽ? እስቲ ያው ስንት ጊዜ ስቀጠቅጥ አታነሳም እኮ። በስመ አብ በጣም ይቅርታ። የምር ምንም አልሰማሁትም። እኔ ደውዬ ስልክ ማያነሳልኝ ሰው በጣም ነው የሚያናድደኝ። በጣም ይቅርታ፣ አይለመደኝም። በጣም ጥሩ። ግን ለምን በዚህ ልክ እንደደወልሽልኝ ማወቅ እችላለሁ? ማለት ረስተው ነው እንዴ? ትናንት ነው የተባባልነው። ኧረ እኔ አልረሳሁትም። እንዴ እና ካረሳው አስታውሰ ዛሬ ለኔ መደወል አልነበረብህም? ንገረኝ እንጂ። ቆይ በአንድ ቀን ምን ሊፈጠር ይችላል ብዬ ነው የምደውለው? ፌቨን ተረጋጊ። ከእንደዚህ አይነት ሰው ጋር ነው የምትሰሪው። ባህሪውን መልመድ ይኖርብሻል። ቆይ ለምንድን ነው በዚህ ልክ እየተናደድሽ ያለሽው? ባክወሪ አታብዛ። ለማንኛውም ስማኝ፣ ነብዩ ስለ ጽጌረዳ ስጠይቅህ እንደታመመና ስለሱ ስትነግራት የማይሆን መልስ እንደሰጠች አድርገህ ተነግረዋለህ። ተግባባን? እሺ። ከዚህ በኋላ እኔ እናንተ የምንመልሳቸው መልሶች ተመሳሳይ መሆን አለባቸው። ስለዚህ በጥንቃቄ ነው መመለስ ያለብን። ጽጌረዳ እኮ ምንም አላለችም። ምናልባት የሆነ ቀን ቢጠይቃት ግን ልንዋረድ እንችላለን። ጽጌረዳ በገዛ አፏ ስለ አባቷ የተናገረችውን ነገር እኔ ሪከርድ አድርጌ ለሱ ቮይስ ልኬለታለሁ። ጽጌረዳ እንዴት አመሸሽ? እንዴት አመሸሽ ፌቨን? ደህና ነኝ። አልተኛሽም እንዴ እስካሁን? ደብተሬን ዝም ብዬ እያገላበጥኩ ነበር። በቃ ያጠናሽ ከሆነ አረብሽሽ ልሂድ። አይ እያገላበጥኩት ነው እንጂ ያጠናው እንኳን አልነበረም። እኔ የምልሽ አንድ ጥያቄ ልጠይቅሽ፣ ግን ማይደብርሽ ከሆነ ነው። ምንድን ነው? ጠይቂ። አይደብርሽም? ኧረ ችግር የለውም ጠይቂ። አባትሽ ቢመጣ ማለቴ አሁን አድገሽ አባትሽን ብታገኘው ምን እንት ይመስልሻል? አይኑን ማየት አልፈልግም። ግን ቆይ አባትሽ አይደል? አንቺን ጥሎ የሄደበት ምክንያት ቢኖረውስ? ምክንያት? ምን አይነት ምክንያት ፌቭ? እርጉዝ ሚስቱንና ያልተወለደች ልጁን ጥሎ የሚሄድበት ምን አይነት ምክንያት? በህይወትና በሞት መካከል እኮ ነው ጥሎ ነው ሄደው። እሱንም አውቃለሁ፣ ግን ያው ቢሆንም አባትሽ ነው አይደል? አይደለም። አባትነት ወልዶ መጣል ከሆነ አዎ አባቴ ሊሆን ይችላል። ግን በአባትነት መስፈርት አጠገቤ እንኳን ሊደርስ አይችልም። እሱስ ልክ ብለሻል። ከህይወቴ ያስወጥቼዋለሁ። በስህተት እንኳን ስለሱ ማውራት አልፈልግም። በስህተት። እሺ፣ ግን አንድ የመጨረሻ ጥያቄ ልጠይቅሽ። ምንድን ነው? አባትሽ በጣም ታሟልና ለመጨረሻ ጊዜ አይኑን እዩ። እሱም ደግሞ አንዴ አይኗን ሊያት ቢል ምን ትያለሽ? በጣም ታሞ እኮ ነው። አላደርገው። አትሄጂም? አልሄድም። ቆይ በጣም ታሞም ቢሆን? አዎ አልሄድም። አልጠይቅም። በህይወት ለመትረፍ ያንቺ ምራቅ ነው የሚያስፈልገውና ስጩ በባል እንኳን ምራቄን አልሰጥም። ቆይ ይሄን ያለው እንዴ ጠላሹ? አዎ ፌቭ፣ እሱን የማሳደግ ባይችል እንኳን አባትነቱን መከልከል አልነበረበትም። እስከ ቅርብ ጊዜ ድረስ ለሱ እንደዚህ አይነት ጥላቻ አልነበረኝም። በቅርብ የሰማሁትና ያወቅኩት ነገር ግን እንደዚህ እንዳስብ አድርጎኛል። ምን አወቅሽ ጽጌረዳ? አይ እሱን እንኳን አሁን መናገር አልችልም። እሺ በቃ ከዚህ በላይ አላስጨንቅሽም። እሺ በቃ አንቺን ስላወራው ነው መሰለኝ የሆነ ቀለል አለኝ። ስለዚህ ለመተኛት መሞከር ይሻላል። ደህና ደሪ። እሺ ሰላም ደሪ። እና ምን አደረግሽ? የማደርገውንማ እኔ በደንብ አድርጌ ያውቃለሁ። ማለት ምን ልታደርጊበት? ጽጌረዳ ስለ አባቷ የተናገረችውን ነገር በሚመች መልኩ ኤዲት አድርጌዋለሁ። ጥሩ፣ አሁን መሄድ እንችላለን። እሱንማ እኔ በደንብ አድርጌ የማደርገውን አውቃለሁ። አሁን መሄድ እንችላለን። ሄሎ ነብዩ፣ እየመጣው ነው። እሺ ጠብቀኝ። ዘርፌ፣ አሁን ጠንካራ መሆን አለብሽ። ምንም እንኳን ልጅሽ ብትሆንም ጥፋተኛ፣ ግን ደግሞ ልጅሽ ስለሆነች ከልጅሽ መቆም አለብሽ።
ሁሉንም ነገር መናገር አለብሽ። ሁሉንም ነገር እናገራለሁ። ግን ደግሞ ከልጄ ጎን መቆም አለብኝ። እንደ እናት ከልጄ ጎን መቆም አለብኝ። አውቃለሁ ጥፋተኛ ናት። ቢሆንም አጠገብሻለሁ የኔ ልጅ፣ ከጎንሽ እቆማለሁ። ፌበን አብረን እኮ ነው ያለው። እኔ ምን አውቃለሁ? ደውልለት ምን እንደምንም አሁን ሰው ሄሎ መኮንን። ነባ እንዴት ነህ? የት ነህ? ትምህርት ቤት አካባቢ ነኝ። ለምን ዛሬ ክላስ ያልገባው? አንድ ቀጠሮ ነበረኝና እሱ ጉዳይ ላይ ነበርኩ፣ ለዛ ነው። እሺ እንደዛ ከሆነ መልካም። የት ነህ? ክላስ አካባቢ ነህ ማለት ላግኝ? አሁን መገናኘት አንችልም። ከ20 ደቂቃ በኋላ እደውልልሃለሁ። እኔ የምችለው 10 ደቂቃ ብቻ ነው። ማለቴ ከ10 ደቂቃ በኋላ እደውልልሃለሁ። እሺ ጥሩ። እሺ በቃ ምን አለ? አሁን ለማውራት አይመቸኝም ነው የሚለው። እሺ ቆይ ምን ተፈጥሮ ነው? ፌበን በቃ ይደውልና እንጠብቅ፣ የሚለውን እንሰማለን። ወይኔ ፈጣሪ አደራህን ብቻ እንዳይታረቁ። ቆይ አንቺ ግን ለመጥፎ ስራሽ ፈጣሪሽን መለመን አታፍሪ? ለምን ደግሞ አፍረው እንዴ? ቆይ ይሁንና እንደው ፈጣሪ ስለዚህ ጉዳይ የሚተባበርሽ ይመስልሻል? ምን አገባ? ዝም ብለህ የማይመለከት ነገር ውስጥ አትግባ። አርፈ ተቀመጥ እሺ? አቶ መስፍን ይታጠቡ። በእውነት ቀድሞ አሳውቀውን ቢሆን ኖሮ በጣም ብዙ ነገር እናዘጋጅ ነበረ። ያው አሁን እንግዲህ ቤት ያፈራውን ጠባብሰናል። አያስፈልግም። ኧረ እዚህ ድረስ መጥተውማ ታጠቡ እንጂ የሆነ ነገር ሳይቀምሱ አይዱ። ኖ አትቸገሩ። ባይሆን ተቀመጡና እናውራ። እባክዎት አቶ መስፍን፣ በእውነት ይህ ምግብ ካልበሉልን በጣም ነው ቅር የሚለን። አትቸገሩ አልኳችሁ እኮ። እኔንም ባይሆን አታስጨንቁኝ እንጂ። ቆይ ግን እንዴት ምንም ነገር ሳይቀምሱ? አትቸገሩ አልኳችሁ እኮ። ምግብ ማብዛቱም ራሱ ለጤና ጥሩ አይደለም። በቃ ዘርፌ አልፈልግም ታሉ አታስጨንቂያቸው። በቃ ያ እውነት ነው። ኧረ እዚህ ድረስ መጥተውማ የሆነ ነገር ይቀምሱ እንጂ ታጠቡ። ይኸውላችሁ ዛሬ የመጣሁት አንድ ትልቅ ቁም ነገር ላነጋግራችሁ ነው። ይልቅ ቁጭ በይና እናውራ። መናገር የፈለግከውን ነገር ተናገር። ከምን እንደመጀመርልሽ እኮ ግራ ስለገባኝ። የሰጠው ሰዓት እያለቀ ነው። ቶሎ ቶሎ ንገረኝና ብሄድ ነው የሚሻለው። ምን መሰለሽ ጽጌረዳ፣ እኔ ከልጅነቴ ጀምሮ ምንም ነገር ጎሎብኝ አያውቅም። ማለቴ አባቴም ቢሆን የምፈልገውን ነገር በቅጽበታት ነበር የሚያደርግልኝ። ስለዚህ እኔ አንቺ ላይ በጣም ብዙ የማይደረጉ ነገሮችን አድርጌብሻለሁ። በቃ የልጅ የሚመስሉ ነገሮችን ያደረኩት። ያው ለመናገር ከባድ ቢሆንም ከስራሽ እንድትባረሪ ትምህርትሽንም እንድታቋርጪ የምችለውን ነገር በሙሉ አድርጌያለሁ። ያው ይህንን ሁሉ ነገር እንደማያረኩት በንዴት ነው። ንዴቴ በአንድ ሜታዊ ይመስሎኝ ነበር። ከዛ በኋላ ግን በአንቺ ተሳብኩኝ። ይህንን ነገር መናገር ከባድ ነው፣ ማድረጉ ግን ቀላል ነው አይደል? አይደለም፣ ማድረግ አልቻልኩም። አንዳቸውም ቢሆኑ አልተሳኩልኝም። ቆይ ቢሳካልህስ ኖሮ? ስራዬና ትምህርቴን አጥቼ ቢሆንስ ኖሮ? አየሽ፣ አምላክሽ ጥሎ አልጣለሽ። አየህ አይደለ? ምክንያቱም በደንብ ታውቀዋለህ። መናገር አይጠበቅብኝም። በቃ አሁን መሄድ አለብኝ። ምክንያትሽ እንዳልሆነ አውቃለሁ። ምክንያትሽ ምን እንደሆነ በግልጽ ንገሪ። በቃ ይሄ ነው ምክንያቴ። ምክንያትሽ እንዳልሆነ በደንብ አውቃለሁ። አንተ ካልመሰለ አይመለከተኝም። ለእኔ ግን ይሄ ምክንያት ነው። አለቀ። ምክንያትሽ እንዳልሆነ በአቅም አንድ ነገር ግን መናገር እፈልጋለሁ። እሺ ምንድን ነው?
እኔና አንቺ ምንም ጊዜ የሚባል ነገር የለም። በኋላ በዚህ ነገር እንዳትጸጸች። ጸጸትን ደግሞ ከኔ በላይ የሚያውቀው ሰው የለም። ምንም የሚጸጽተኝ ነገር የለም። ትሰማኛለህ? እኔ እናንተ ጨርሰናል።